አረ ምን አባ ነው የምታጨስብኝ? የጠንቋይ ልጅ እንበል እባክህ አታካብድ። ለራስ መድኃኒት ነው። ምራታ ምድረ ቁሌታ ገና እግሬ ወጣ ከማለት ወይ ባጢስ መታጠን ጀመርክ? ነግሬሻለሁ እኮ ሊልሽ ወንዶች አይደሉ። የታለ ቂቤው? ጥፍራችሁን ሳትሰሩ እንዴት እኮ ነው አባዬ። ዝም ብዬ በላብ እንዲወጣለት ዝም ብዬ ጨስጨስ እያደረኩለት እኮ ነው። የጡንጂት ልጅ እና እኔ ቤት ነው። አረ አባዬ ታሞ ለምን አይሞትም? ምን አገባኝ? ምንድነው አታ የቱ ጋር ነው ያመመ? እዚህ ጋር ነው አባዬ፣ እዚህ ጋር ምን አባን ስሙን ጥራው። ምን እዚህ ጋር ምን? አረ ወገቤን ነው አባዬ። እከካም ወገብ ታዲያ እዚህ ጋር ነው። ሲያሳዝን ባሽዬ ምች ነው በቃ ይነት ይኸውልሽ፣ ምች ነው አይሸናበት ቦታ የለም። ይኸው በየፀሐዩ በየጢሻው በየአጥሩ ምን በቃ ውሻውና ልጁ ልክስክስ ነው። የማይሸናበት ቦታ የለም። ይኸው ወዲያው ለኔ የተረፈ አሁን ራሱ ሶፋው ላይ ሳይሸና አይቀርም። እስቲ አተ ቼክ አድርጎ አይ ደህና ነው አባዬ። ደርቆ ነው መሰለኝ ሊሊሾ ስለመጣቸው ነው እንጂ ሁሌ ነው የሚሸነው። ያሬ ምን ምች ነው? ኧረ ባሽዬ ዛሬ ብቻ መስሎሽ እንዴ ሊልሹ? ባለፈው እንደዚህ ሳቃሰጥ ምንድነው ብዬ ገለጥ ሳረገው የማሞን አናት አክሏል። እንዴ አብጥ ዛሬም ያው አባት ንኘት ምን አረጋለሁ? የባሮ ሽንኩርት ዝም ብዬ ለብ አድርጌ አሰርኩለት፣ እንደምንም አዳንኩት በባህላዊ መድኃኒት። አሁን ምን ላድርገው? አውቀው ነው ሊልሹ ወገቤ የሚያመመኝ። እስቲ አውልቀውና በደንብ እንይ። ምኑን? ሱሪን አውልቀው። ምን አባ ባዶ ቂጥን ስሮጣ ነው የምትሉ? ምን ሊልሹን አፍራና ሊልሹን እኮ ነኝ ገዳውን ወይ አፈርኩ። አውልቀው ጠልፎ አይጥልህም ግን ስትራመድ። እኔማ ባሽዬ ዛሬ ጊፍት ይዤላችሁ መጥቼ ነበር። እሱ ስላመመው ይከረከ። ኧረ ደህና ነኝ እንዴ። ለእንደዚህ ነገር ሲሆንማ ቆሞ ይሄዳል። ይድናል። ኧረ ሊልሹ ስጭን በደስታ ባሽዬ። ይቺ ለብሶ ናት። ሊልሹ ለእኔ ናት። ልክፈታት። ሃሎ እዛ ጋ ይታያል። ንጽህ ቀፈቱ አትራት። ኧረ ሊልሹ ለእኛስ። ይቺ ደግሞ ለአንተ ናት። ኦ ማይ ጋድ ከየት ሸመትሻት ግን ሊልሹ? በጣም ነው የሚያማምሩት እቃዎቹ። ይሄው ለአንተም። ኧረ ጉዴ! ቴሌግራም ላይ ኤቢ ኦንላይን ሾፒንግ ብሎ በመግባት ባሽዬ የተለያዩ የሴቶችም የወንዶችም ግላሶች፣ ጌጣጌጦች፣ ሰዓቶች፣ የፈለጉትን ጊፍቶች ኦርደር ማድረግ ይችላሉ ባሽዬ። ከአሊባባ፣ ከሺን፣ ከአሊኤክስፕረስ የፈለጉትን ዕቃ ማዘዝ ይችላሉ። በቃ ባሽዬ ደህና ዋሉ። እሺ እኔ እናት ሆዴ ደህና ዋይ። አባዬ ምንድን ነው የሄደች እኮ አቅፎ ልተኛ ነው እንዴ? ምን አገባ የሰላም ልጅ። አንዳንድ ማንኪያ ነው ያልከኛ? አዎ አንዱ ማንኪያ ፍርፍር ነው የሚያደርገው እኮ። ሁለት ማንኪያ ላድርገውና ቋንጣ ፍርፍር ላድርጋቸዋ። ሰማኝ ማሙ ሰማኝ፣ በጣም ነው እንዴ የሚገለው መርዙ? ኧረ እባክህ ቀልድ ነው። ምን ጀመረ ነው? ላይጥ ነው እኮ ያይጥ እኮ። እዚህ ትንሽ የሰው አይጦች ትንሽ አስቸግር። በቃ ከውጤቱ በኋላ ደህና ዋላችሁ ባሽዬ። ይልሹ እኮ ሰሞኑን ከየት ስልብ ብለሽ እንደምትመጪ። ምን እያደረጉ ነው? የምን መርዝ? ምንድን ነው? አይደለም እኮ እዚህ ከወዳደቁ ነገሮች ከዲናሞ የጁስ መፍጫ ሰርቼ አጋጣሚ እየሞከርኩት እየፈጨው ነበር የመጣሽው። አባዬ መንገደኞች እንዴት ዋላችሁ? መንገደኞች አላወቅሽ? ምንድን ነው የሆንከው ነገር አለ? ፊት ልክ አይደለም። ምንድን ነው? ትንሽ ተከፍቻለሁ። ውስጤ ትንሽ ተከፍቷል። ግን እናንተን የመሳሰሉ ልጆች ማመስገኛዎቼ፣ አንድ ማመስገኛዎቼ እናንተ ስላላ ደስ ይለኛል። እናንተ ሳያችሁ ደስ ብሎኛል። አለው ማለት ከንቱ ሳትማር አስተምረህ እዚያ ደርሰን ይህ ለአንተ አይገባም። ማን አባን ያልተማረው አንተ ግማታም ሳትበላ አብልታ አሳድገ መጨረሻ እንዲሆኑ ለልጅ ማየት አባይ ይከብዳል። ልቀድሙኝ ቀምራችሁልኝ ነው። ቤቱን ትንሽ ሞቅ እንዴ ይጨፍርለት እንደ ሞቅ እናድርገው እንጂ እሱን እኮ ነው የምልህ። ነይ ሊሾን ጨፍር ምራታ። በዛሬ ቀን መቼም እምቢ የሚል ቃል ካፌ አያወጣም። ነይ ሊሾ በጣም ቆንጆ ጊዜ ለዚህ ለትንፋሽ መሰብሰቢያ። እስቲ ይቺን ነገር ጎንጨት። ምንድን ናት? ሼክ ናት፣ ያዛት። ከኔ በላይ ሊሊሾ ስለሆነች የጨፈረችው የኔን እሷ አትጠጣልኝ። ሊሊሾ አምጪው። አይቻልም። ምንድን ነው? በቃ አይቻልም። እኔ የምጠጣው
በቃ የኔን ፋንታ እሷ አጠጣዋ። በቃ ያንተንም ፋንታ አምጪ። እሱን ምንድን ነው እንዴ? ምንድን ነው አባዬ? አንተ እኮ አታረገውም አይባልም። እየሞትክ ይሆናል እኮ የቤቱ ቅጽ ላይ የውርሱን ገንዘብ ሳፈርምልህ እየሞትክ ይሆናል እኮ። አረ በቃ ባሻውን አስፈርመው። ምን ሄሎ ጋሽ ማሞ፣ ቅድም ተሳስቼ ፍርኖ ወርቄን የሰጠው በለው እቃው አይደለም። ማሞ እናንተ ውሻ ልጆች ሞተ ብላችሁ የቤቱ ቅጽ ላይ የውርስ ገንዘብ ላይ ታስፈርሙኝ። ገጀሬን የቱ ጋር ነው ያደረኩት? ገጀሬ የቱ ጋር ነው? ውሻ ልጅ ና ሰምቱን በአፍንጫው ያቆም ኬኒ ጀግና። እስቲ እንደዚህ ጠቅልል ብለህ ተኛ። እኔም በኋላ ጠቅልለህ ስለምታስተኛኝ የውሸት ጠብ አድርግልኝ። ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሮ እንዲጠብ ይበል። ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? ቤት ነኝ። ና መጣው። የባስ ሌላ ብሾ ይጠጣሉ እንዴ? መቶ አለቃ እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራ እሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር በጩቤ ያስወግቶኛል። የታል? ያው የኔ የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሱ የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር አይመቱ አለ። ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴታ ታሳሰኝ አሽኮረመኝ። አባዬ ምንድን ነው እየተሽኮረመንኩ እኮ ነው። አታ ባሻ እያነሳው መጣ። እድሜ ረዥም ነው ማለት ነው። መቶ አለቃ ደህና ዋሉ። ኖር ልጆች በዝጊር ተው። ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ሊጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ መቶ አለቃ ሻይ ቡና፣ ወተት፣ ሻይ ኮረንቲ ካለ ሻይ ኮረንቲ ብሰጡት በጣም ነበር ደስ የሚለኝ። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ የሚያባክኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ። ኧረ እኔ አላልኩም። የአብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይህ አምጣው። በሻይ ነው መቶ አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው እንዲ እንደሱ አይሉኝም እንዲ። ያዙ ለእናንተ ያዝ። አረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? አዎ ወንድ አይደሉም። ልክ ነህ። አዎ ለዛውም ወንድ ወልዶ ወንድ ያሳደገኝ ነኝ መቶ አለቃ። ቅዱልኝ እንዴ! ይጠራጠራሉ እንዴ? ወንድ ነኝ። ቅዱት መቶ አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ ምን እሱ ገርሞት ነው እንዴት እየተነበበው የድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ባረቃ ሊዲያት ነገር እዚህ ጋር ያበቃ። አብረን ስለመነዳብን ቦምብ ስትል ሚስቴር ወይኔ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባዬ ምንድን ነው ስታወራው እዚህ ጋር ረቅዳው ምንድን ነው አባዬ? ፒናት አይ ጋዝ ናት ባሻ አንተ ጋ ነው? እኔ ጋ ነው። ደረቅ ጥብስ እዚህ እየጠበስኩ ነው።